ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን አባታችን። ቡራኪው ተደረሰኝ፣ ጸሎቱም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይሄም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይላል። ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንፃር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር ያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍላል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንፃር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንፃር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንፃር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንፃር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንፃር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንፃር ሲሆን እና እችን የተወሰነ ረዳት በሚለው ነው ይቆየን። ያው ካጠፋው ይቀርታል። እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። የዚህን ቪዲዮ ስህተት በአጭር ደቂቃ በጣም በቀላል መንገድ ላስረዳችሁ። እናንተ ቪዲዮ ላይክ እና ኮፒ ሊንክ አድርጉልኝ ብዙዎች ጋር እንዲደርስ። ኮሜንት ሴክሽን ላይ ደግሞ ቤዛዊተ ዓለም ድንግል ማርያም ብላችሁ ብትጽፉልኝ ደስ ይለኛል። እንግዲህ ብፁዕ አባታችን ያነሱትን ሐሳብ ላይ በጣም በርካታ ቤተክርስቲያኒቷ ሊቃውንት፣ በርካታ ቤተክርስቲያኒቷ ልጆች ሐሳቡ ልክ እንዳልሆነ ለማስረዳት በዚህ በቲክቶክም በፌስቡክም በተለያዩት ባላችሁ የሶሻል ሚዲያ ፕላትፎርሞች ላይ ሁሉ ሪአክት ያደረጉ ይገኛሉ። አስተውላችሁ ማይታችሁ ትገኛላችሁ። በተመሳሳይ ሁኔታ ደግሞ በፕሮቴስታንት ዓለም ውስጥ ያሉ ወንድሞቻችን ይሄ ሁሉ ልክ አይደለም የሚለው ሐሳብ እየተነሳ ያለው ክርስቶስን ስለሰበኩ አልያም ደግሞ ክርስቶስን አጉልተው ስለተናገሩ ነው የሚመስል ሐሳብም ደግሞ ሲያነሱ ለማስተዋል ሞክሬ ነበረ።
በመጀመሪያ ደረጃ ከቤተክርስቲያኒቷ ሊቃውንቶችም ከቤተክርስቲያን ልጆችም እየተነሳ ያለው ሐሳብ ብፁዕ አባታችን ያስተላለፉት ሐሳብ እጅግ በጣም ሮንግ ነው። ቤተክርስቲያን ድንግል ማርያምን ቤዛዊት ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር ሚስተያይ የሚተካከልና የሚወዳደር አይደለም። የድንግል ማርያም ቤዛነት ከክርስቶስ ጋር የሚታይ እንዳልሆነ አይደለም አንድ ሊቀ ጳጳስ ይቀርና ተራ እንኳን የሚባል ባይኖር እንኳን እንደኔ አይነት ያለው ደቂቁ እንኳን በደንብ ይረዳዋልና በሊቀ ጳጳስ ደረጃ ደግሞ ይሄንን እውነት እያወቀ ቤተክርስቲያኒቷ ማትለውን ቤተክርስቲያኒቷ ማታስተምሮም ዘማሪዎቻችንም ነይ ነይ እምዬ ማርያምን ቤዛዊት ዓለም ብለው ሲዘምሩ ቤዛነቷን ከክርስቶስ ቤዛነት ጋር አስተያይተው ሳይሆን ሁለት የማይገናኙ ርዕሶችን እኩል አድርገው አምጥተው ቤተክርስቲያኒቷ ማታስተምሮን ትምህርት እንደ ቤተክርስቲያን ትምህርት ተደርጎ ስለተነሳ ነው የሚል ሐሳብ ነው። ግን ደግሞ ሁሌ መታወቅ ያለበት አንድ ነገር እኛ የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት አለን ብለን አናውቅም። የማይሳሳት መምህር አለን ብለንም አናምንም። ስለዚህ መምህራን፣ ስለዚህ ሊቃነ ጳጳሳት፣ ስለዚህ ቅዱሱን ፓትርያርክ ጨምሮ ሊሳሳቱ ይችላሉ። ግን ደግሞ በማትሳሳተዋ ቤተክርስቲያን መስመር እንዲይዙ ይደረጋል እንጂ የነሱ ስህተት ቤተክርስቲያኒቷን ስህተት አያሰኛትም ማለት ነው።